ማስተር ሊሞት አልተጠራም። በዚህ እድሜው ሊሞት አልተጠራም። ማስተር አብነት በካንሰር ታሟል። በካንሰር ታመምኩ። ጸሎት አያስፈልገውም፣ አትጸልዩለት። በሽታ በሕክምና እንጂ በጸሎት አይደለም። ውሸት ነው። ማንም ድኖ አያውቅም። ውጭም አገር ውስጥም የትም ሂደት አቅም ጸሎት ምናምን እያልክ ግርግር አትፍታ። በማስተር አብነት ስም እያጭበረበሩ ነው። ስሜ ምንም አይነት ገንዘብ እንዲሰበሰብ አልፈልግም። በማስተር አብነት ህመም ጉዳይስ እነማን ምን አሉ? ማስተር አብነትን ኢንተርቪው አድርጌዋለሁ። ማስተር ሊሞት አልተጠራም። በዚህ እድሜው ሊሞት አልተጠራም። ከዚህ ቪዲዮ የምታገኙት ነው። ከሰሞኑን በማህበራዊ ሚዲያ በቲክቶክ በፌስቡክ እና በተለያዩ ድረገጾች ላይ የማስተር አብነት መታመም ይፋ ሆኗል። ከዛ በኋላ ግን ማስተር አብነት ምንድነው የታመመው የሚሉ ጥያቄዎች በጣም በዝተዋል። ካንሰር ነው እያሉ ያሉ ሰዎችም አሉ። ይሄን ለምን አሉ? የእውነት ማስተር አብነት የታመመው ካንሰር ነው? ከዚህ ቪዲዮ መልሱን ታገኛላችሁ። በተጨማሪም ደግሞ አትጸልዩለት፣ ጸሎት አያስፈልገውም፣ ሳይንስ ነው በቂ የሚሉም ሰዎች ደግሞ አደገኛ ሰዎች መምጣት ጀምረዋል። ስለዚህ በዚህ ጉዳይስ ምን እንላለን? ይህም ቪዲዮ መከታተል ግዴታችሁ ነው። ሶስተኛ ደግሞ በማስተር አብነት ስም እያጭበረበሩ ነው። እነማን ናቸው የሚያጭበረብሩት? ምንስ እያሉ ነው የሚያጭበረብሩት? ለዚህ ጉዳይስ ማስተር አብነት ራሱ ምን አለ? ጓደኞቹስ ምን አሉ? በማስተር አብነት የቅርብ የሆኑ ሰዎች በማስተር አብነት ህመም ጉዳይ ምን አሉ? ከዚህ ቪዲዮ መልስ ታገኛላችሁ። ሰላም ውድ የሃሞና ቲዩብ ተከታታዮቻችን፣ አስተማሪ ታሪኮችን፣ አስተማሪ መልእክቶችን፣ ጠቃሚ ሀሳቦችን የምታገኙበት ቻናል ስለሆነ ሃሞና ቲዩብን ሰብስክራይብ በማድረግ ጀምሩ። ወደ ዛሬ ቪዲዮ ስንገባ ማስተር አብነት ከሰሞኑን ታምም ያለው ብሎ ቪዲዮ ሰርቶ ነበረ። ያው በተለያዩ ሚዲያዎች ተለቋል። ይሄ ጉዳይ በጣም መነጋገሪያ ሆኗል። ብዙ ሰዎች በሱ ጉዳይ እየተነጋገሩ ይገኛሉ። በጣም ብዙ ሰዎች ሀዘኔታቸውን እየገለጹ ነው ያሉት። ጀስት በቃ በጣም እውነት ኤክስፔክት ከሚደረግ በላይ ነው እውነት ሲነገር የነበረው እና በራሱም ቪዲዮ ወጥቶ ደግሞ ያው እንዲህ መናገር አልነበረብኝም፣ ማስጨነቅ አልነበረብኝም ምናምን ብሏል። እሱ ደግሞ ህመሙን እስከዛሬ ድረስ ራሱ ጀስት ሰዎች እንዳያውቁት ሲደብቅ እንደነበረም ተናግሯል። እና ብቻ ግን በጣም ብዙ ሰዎች እንደተጨነቁ አድርጎ ልከዋል። በጣም እንደው ህዝቡ በሱ ጉዳይ መጨነቁን የምታውቁት እንደዛ ብሎ የለቀቀው ቪዲዮ በእውነት በኢትዮጵያ የላይክ ታሪክ የቪው ታሪክ ራሱ ማለት ይችላሉ። ኢትዮጵያ ውስጥ ኢንተርናሽናል ኮንተንት የሚሰሩ ልጆች ሳይሆን ኢትዮጵያ ውስጥ በመታየትና ላይክ በማግኘት የሱን ያህል ላይክ ያገኘ ሰው አለ ብዬ አላስብም። በሚሊየን ቤት ነው ላይክ ላይ ያገኘው። ኮሜንቶቹ ራሱ በሺዎች ቤት ነው ኮሜንት የተሰጠው እና የህዝብ ፍቅር እንዳለው የሚያሳይ ነውና በጣም ብዙ ሰዎች መነጋገሪያ ሆኗል። ከመነጋገሪያው ግን ባሻገር ደግሞ ምንድነው የታመመው የሚለው ጥያቄ ለማንም አልተመለሰም። በጣም ብዙ ሰዎች ደግሞ ማስተር አብነትን ምንድነው ሊያም የቻለው የሚለው ጥያቄ መነጋገሪያ ሆኗል። አንዳንዶች ካንሰር ነው የታመመው እያሉ ይገኛሉ። ካንሰር ነው የታመመው ያሉበት ምክንያት ደግሞ የሆነ ጊዜ ማስተር አብነት የሲጄ ቲቪ አይ ቲንክ የፕሮቴስታንት ቴሌቪዥን ላይ ወጥቶ ነው ሲጄ የሚባል ቸርች ሄዶ እዛ ቸርች ካለው ነብይ ታምራት ታረቀኝ ከሚባል አገልጋይ ጋር ጀስት ቁጭ ብሎ ኢንተርቪው ለህዝቡ እየሰጡ ነበርና በዛ መካከል ጀስት ካንሰር አሞት እንደነበረ እግሩ ላይ ካንሰር ተከስቶ እንደነበረና ያ ካንሰር ጀስት ድጋሚ አገርሽቶም ይሁን ብለው የራሳቸውን መላምት ነው እየሰጡ ያሉት፣ ግምት ነው እንጂ በእውነት አይደለም። እንደዛ ማስተር አብነትም ምንም አላለም፣ የሱም ጓደኞች ምንም አላሉ። ምንም የተገለጸ ነገር የለም። በዛ ቪዲዮ ደግሞ ማስተር አብነት ከዛ በሽታው እንደዳነም ደግሞ ተናግሯል። ምንም ካንሰር ነው የታመመው የሚያስብል ጉዳይ የለም። ግን ደግሞ እነሱ እየወጡ ካንሰር ነው የታመመው እያሉ ህዝቡን በጣም እያስጨነቁ ነው የሚገኙት። ይሄ ልክ አይደለም። ግን እሱ ያለውን ነገር ደግሞ አንድ ደቂቃ እስቲ ሰምተን እንመለስ። ማስተር አብነት በዛ ኢንተርቪው ምን እንዳለ። በካንሰር ታመምኩ። በካንሰር ሲታመም እግሬን ስለታመምኩ እግርህ ከጉልበት በታች ይቆረጥ ተባለ። እግሬማ አይቆረጥም ብዬ ከእግዚአብሔር ጋር መነጋገር ጀመርኩ። እንዲህ ብዬ እግዚአብሔርን ጠየቅኩት፣ እግሬን የምትፈውስ ከሆነ በእነዚህ እግሮቼ ቆሜ አንተን አገለግላለሁ አልኩት። እግዚአብሔር እግሬን እንዲሁ ነፃ ፈወሰው። እንግዲህ ይሄን ይመስላል የተናገረው ነገር እና ከዚህ በሽታ ደግሞ ፍጹም እንደዳነ እግዚአብሔርን ደግሞ ከዚህ በሽታ ካዳነው ደግሞ ሙሉ በሁለት እግሬ ቆሜ አንተ የሰጠኸኝን አንተ የባረክልኝን ነገር መልሼ ለአንተ አደርግልሃለሁ ብሎ እየተናገረ እንደነበረ ሰምተናል። ፍጹም ከዚህ ነገር እንደራቀ ሰምተናል። ያው ምን እንደታመመ እሱ እስካልተናገረ ድረስ እርግጠኛ ሆነን የምናወራው ነገር የለም ማለት ነው። ስለዚህ እንዲህ አይነት ውሸቶች ተጠንቀቁ። ይሄ ሐሰት ነው እየተሰራጨ ያለው ካንሰር ነው የታመመው የሚለው ከዚህ ነገር መጀመሪያ እንደዳነ እግዚአብሔር እንዳዳነው በጣም
ተናግሯል። ስለዚህ እንደዚህ ብላችሁ ሐሰተኛ ወሬ አትስሙ። እነሱ ማስተር አብነት ራሱ ወጥተው እሱን የሚያውቁ ሰዎች ወጥተው በትክክል ይሄ ነው የታመምኩት ብሎ ለህዝብ እስኪናገሩ ድረስ ህዝብን የሚያወናብዱ ሰዎችን አትስሟቸው። ከእንዲህ አይነት ሐሰተኛ መረጃዎች እንድትጠነቀቁ ለእናንተ መልእክት አስተላልፍላችኋለሁ። በሁለተኛ ደግሞ ከዚህ ጋር ተያይዞ ማነሳው ጉዳይ ማስተር አብነት እንዲህ አይነት ነገሩን ከለቀቀ በኋላ ኤቲስት የሚባሉ ይሄ እግዚአብሔር የለም ብሎ የሚያምኑ ሰዎች ደግሞ እንዲህ አይነት መልእክቶችን ማስተላለፍ ጀምረዋል። በእውነት ትደነግጣላችሁ። እኔ ኑቲ ዳሎል ነው ይሄን ሲያስተላልፍ ሰምቼ ያየሁት የልጁ ቪዲዮ እንደው ቲክቶክ ላይ ራሱ በደንብ ቫይራል ያልወጣለት እይታ እንኳን የማያገኝ ሰው ነው። ግን እንዲህ አይነት ክፉ ንግግሮችን ደግሞ ወጥተው አትጸልዩለት እስከ ማለት ድረስ በእውነት እስቲ ስሙትና እንመለስ። በእውነት በጣም ይሄ የውድቀት ዘመን ላይ እንዳለን የሚያሳይ አይነት ሰው ነው ይሄ ሰው። እስቲ ስሙት። ታምም ያለው ጸልዩልኝ አለ ማስተር አብነት። እንዴ ለምንድን ነው ማለት ሁላችሁም በየእምነታችሁ ጸልዩልኝ ማለት ምን ማለት ነው? አንዱ ቢስት አንድ አይሱትም ነው። ይኸውልህ አንተም የምትጸልየው ሌሎችም የሚጸልዩ ጩኸት እንጂ ምንም አይነት ውጤት አያመጣም። በጣም በጠና ከታመምክ ብር ከሌለህ ብር ስጡኝ ነው የሚባለው። ብር ካለህ ደግሞ ሂደህ መታከም ነው ያለብህ። በሽታ በሕክምና እንጂ በጸሎት አይደለም። ውሸት ነው። ማንም ድኖ አያውቅም። መጽሐፍ ውስጥም የተጻፈው ሆነ ነው እንጂ ማንም ያየ የሰማ የለም። ውሸት ነው። እንደዛ የሚባል ነገር የለም። አንድ ሰው ከታመመ ወደ ሕክምና ተቋም ነው እንጂ መሄድ አለበት። እኔ የምፈልገው ምንም እንድትጨነቁ አይደለም። የእናት አባቶች የተለያየ በየእምነታችሁ እንድትጸልዩልኝ ነው። ምን ስንቱን የተለያየ እምነት እና በእውነት እንዲህ አይነት አንዳንዴ አእምሮ ሳይኖር ሲቀር አእምሮ ሲደፈን ህሊና ሲደፈን እንዲህም አይነት ሰዎች ይከሰታሉ። ፈራሃ እግዚአብሔር የሌላቸው እግዚአብሔርን የማይፈሩ ፈጣሪን የማይፈሩ ሰዎች እንዲህ አይነት ቦታ ሁሉም ሰው እኔ አማኝ ቢሆን ጥሩ ነው። በቃ ሁሉም በእምነቱ ሙስሊሙም በእስልምናው አላህን ቢፈራ ጀስት ክርስቲያኑም ደግሞ እንደ ክርስቲያኒቲ ደግሞ እግዚአብሔር ያክብር እንጂ ፈጣሪ የለም የሚሉ ሰዎች በጣም መጥፎ ናቸው። እናንተን ወደ ገደል የሚከቱ ናቸው። ለሁሉም ሰው ከሁሉም ነገር በፊት ከገንዘብ በፊት ከምንም ነገር በፊት ጸሎት ይቀድማልና መጸለይ ነው ያለብን እንጂ እንዲህ አይነት ሰዎችን መስማት የለብንም። ክፎች ናቸው። በሶስተኛ ደረጃ ደግሞ ከእንደዚህ አይነት ጉዳይ ጋር በተያያዘ በማስተር አብነት ስም አጭበርባሪዎች እየተገኙ ይገኛሉ። እሱ ገንዘብ ሰብስቡልኝ አላለም፣ ገንዘብ አምጡልኝ አላለም፣ እርዱኝ አላለም። ምንም ባላለበት ሁኔታ ግን ማስተር አብነት ገንዘብ ያስፈልገዋል እያሉ በስማቸው የተለያየ ገንዘብ ህዝቡን እያጭበረበሩ ነው። እስቲ በዚህ ጉዳይ ማስተር አብነት አለ ብሎ ብሩክ ኒውስ የሰራውን ዜና ተከታትለን እንመለስ። ማስተር አብነት ከበደ እንዲህ ብሏል። ይህንን መረጃ ልንገራችሁ። ሁላችሁም ይህንን መረጃ አምስት ጊዜም ኮፒ ሊንክ አድርጉት። በስሜ ምንም አይነት ገንዘብ እንዲሰበሰብ አልፈልግም። ምንም አይነት ገንዘብ መሰብሰብም የለበትም። ስለዚህ የገንዘብ ማሰባሰብ ሂደት፣ የማጭበርበር ሂደት ውስጥ ያላችሁ ሰዎችም ከድርጊታችሁ ተቆጠቡ የሚል መልእክትን አስተላልፏል። ማስተር አብነትም ታዲያ ለሕክምናው የሚሆን ምንም አይነት ገንዘብ አይፈልግም። እርዳታም እየተሰበሰበ አይደለም። ጎፈንድሚም አልተከፈተም። ምንም ነገር እየተደረገ አይደለም። እሺ ይሄን ይመስላል እና ምንም አይነት ገንዘብ በማስተር አብነት ስም እየተሰበሰበ አይደለም። አጭበርባሪዎች ተጠንቀቁ። እንዲህ የሚሏችሁን ሰዎች አትመኑ። ማስተር አብነት ገንዘብ ካስፈልገውም በራሱ የቲክቶክ ገጽ መናገር ይችላል። ወንድሞቹም ወጥተው ምንም አይነት ገንዘብ አያስፈልገንም ጸሎት ብቻ ነው የሚያስፈልገን ብለዋል። ስለዚህ ራሳችሁን ከእንደዚህ አይነት አጭበርባሪዎች ጠብቁ። ራሳችሁን ታደጉ። ትልልቅ ሰዎች ታዋቂ ሰዎች መካከል በማስተር አብነት ህመም ጉዳይ እነማን ምን አሉ ቀንጨብ አድርገን ሰምተን እንመለሳለን። በመጀመሪያ በማስተር አብነት ጉዳይ እስቲ ራሱ ብሩክ ኒውስ ምን አለ የሚለውን ሰምተን እንመለስ። እስኪ ስለ ማስተር አብነት ጥቂት ነገር እኔም ልንገራችሁ። ሁል ጊዜ ስለ ማስተር አብነት ቪዲዮ ስሰራ ወይም ደግሞ መድረክ ላይ የማወራ ከሆነም እሱ እየታመመ ለሌሎች ህመም የሚጨነቅ እሱ ሳይበላ ሌሎች እንዲበሉ የሚያደርግ ብዬ ስናገርም እሱ ግን ሁል ጊዜ ይናደድብኝ ነበር። እንዲህ አትበል ይለኛል። ምክንያቱም ደግሞ እኔ እስከዛሬ ስሙን ጠርቼው የማላፍረው አምላኬ ያድነኛል፣ ከብዙ ችግሮችም አውጥቶኛል። ይሄን ጉዳይ ህዝብ መስማት የለበትም። እኔው ችለዋለሁ፣ ከእግዚአብሔር ጋር እነጋገርበታለሁ፣ ለዚህ መፍትሄ አገኛለሁ ይላል። አመት ከምናምን ጀምሮ ይሄንኑ ንግግር ከአፉ ጠፍቶ አያውቅም። ነገር ግን እኔ እየተመለከትኩት ነው። ይሄ ሰው ያማዋል፣ ይሄ ሰው ምግብ አይበላም። እንደታመመ ደግሞ ያው ሾው ላይ ወጣችሁ ቀና አዲስ የሚባል ሾው ኦቤን ላይ የነበረው ሰው ከዛ አሁን ደግሞ አዲስ ቲቪ ላይ ወጥቶ
ገብቶ እየሰራ ያለ ጋዜጠኛ አለ። እሱን ደግሞ ሆስት ያደረገው የመጀመሪያው ሰው ህመሙን እንዳለበት የራሱ ኢንተርቪው የሰጠው ሰው ምን አለ የሚለውን ደግሞ ተከታትለን እንመለስ። ሰላም፣ እንዴት ናችሁ? ሀይ አጥላው ነኝ። ቀናዲስ ቲቪ ሾው አቅራቢ አዘጋጅ። ማስተር አብነትን ኢንተርቪው አድርጌዋለሁ። ብዙ ሰዎች በማስተር አብነት ጉዳይ ልባቸው ተነክቷል፣ አዝነዋል። በጣም ከልብ ነው ያዘናችሁት፣ አይቻለሁ። በዚህ ልክ የምናዝንለት ሰው የምንወደው ሰው መኖሩ ራሱ በራሱ ደግሞ በጣም የሚያስደስት ነገር ነው። ማለት የምንወደው በአንድ ልብ በአንድ ቋንቋ በአንድ ልብ የምንወደው ሰው፣ በጋራ ሀሳብ የምንስማማበት ሰው፣ የምንሳሳለት ሰው መኖሩ በራሱ ይህን ማየት ራሱ በጣም የሚያስደስት ነገር ነው። የራሱ ጓደኛ ደግሞ ቢኒ ባባስ በዚህ ጉዳይ ምን አለ እንስማው እስቲ። ስለ ማስተር አብነት በጣም ብዙ ሰዎች እየጠየቃችሁ ነው፣ እየደወላችሁልኝም ነው። ለሁሉም ሰው መመለስ ስለማልችል በቪዲዮ መጥቻለሁ። እንደ አንድ ወንድም የቅርብ ጓደኛም ስለ ማስተር አብነት የማውቀውን ነገር ልንገራችሁ። በትንሹም ቢሆን እንደሚያመው እንደማቅ ከዚህ በፊትም እዚህ ቪዲዮ ላይ ተነግሬያችሁ ነበር። ህመሙን ለሰዎች መናገር አይወድም። እንዴትም አሁን በቀደም የነበረው ኢንተርቪው ላይ እንደተናገረ ነው ያላቅ ብዙ ጊዜያትን እንዲታከም ስለ ህመሙን ብዙ ጊዜ አንስተንለትም እናውቃለን። ግን እሱ እንደዚህ አይነት ጉዳዮችን እንድናነሳም ፈቃደኛም አይደለም። ምክንያቱም የሚያግዛቸውና የሚረዳቸው ሰዎች ጉዳይ ነው እሱ ያሳስበው የነበረው። ህመሙም ዛሬ የመጣ አይደለም። እናንተ ማስተር አብነትን ከምታውቁት ጊዜያት ጀምሮ በዚያን ጊዜ የመጣ ህመም ነው። በዚህ ጉዳይስ ደግሞ በህክምና የምናውቀው በጣም ታዋቂ ሆነው የዘንድሮ የቲክቶክ ክሬቲቭ አዋርድ ደግሞ በጎ ሰው አሸናፊ ዶክተር አብይ የጅማው ሐኪም ምን አለ የሚለውን ደግሞ እኔ ላንብብላችሁ በጽሁፍ ስላለ ማለት ነው። ስለ ወንድሜ ማስተር አብነት ብዙዎቻችሁ ጠይቃችሁኛል። ወንድሜ እያሳለፈ ያለውን ስቃይ አውቀዋለሁ። ነገር ግን ሚስጥር ሆኖ እንዲቆይ ስለወደደ አንናገረውም። ከሁላችሁም የምጠብቀውን ነገር በፍጥነት ህክምናውን እንዲጀምር ግፊት እንድታደርጉበት ብቻ ነው። ፈጣሪ ከአንተ ጋር ይሁን ወንድም አለም ይላል ዶክተር አብይ። እንደዚህ ብሎ ነው የጻፈውና ብቻ ሁላችሁም አሁን ከገንዘብም ከምንም በላይ ለማስተር አብነት ጸሎት ነው የሚያስፈልገውና እንድትጸልዩለት እለምናችኋለሁ። እስካሁን ድረስ ያቀረብኩላችሁ መልእክት ጠቃሚ ነው ብላችሁ ካሰባችሁ ደግሞ ይህን ቻናል ሰብስክራይብ አድርጉ። ቀጣይም እንዲህ አይነት አዳዲስ መረጃዎች ካሉ አጋራችኋለሁ። እንዲመጣላችሁም ደግሞ የደውል ምልክቷን መንካት እንዳትረሱ። ላይክ አድርጉ፣ ሼር አድርጉ፣ ኮሜንት አድርጉ። ቪዲዮ ደግሞ ያው ብዙ ሰው ጋር እየደረሰልኝ ስላልሆነ ተባበሩኝና አድርሱላቸው። በቀጣይ ሳምንት በቀጣይ ቪዲዮ እስክንገናኝ ድረስ በደህና ቆዩልን። በብልሃት እንኑር።